ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዋዥ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። ጽምዶ ገና ሳይጀመር ተበተነ። በቡድኑ መካከል ከፍተኛ ዘለፋ እየተሰነዛዘሩ ይገኛሉ። አዋጅ ሚዲያ እንደተመለከተው ህወሓት አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ከሶታል። ጽምዶ በተሰኘው የፖለቲካና ወታደራዊ ትብብር መድረክ ዙሪያ የተሰሙ ባሉ መግለጫዎች ሳቢያ በህወሓትና በአቶ አንዳርጋቸው ጽጌ መካከል የቃላት ልውውጥ ተፈጥሯል። ወትሮም ሳይግባቡ አንድ ሆነናል ያሉት እነዚህ ኃይሎች አንድ እርምጃ ሳይራመዱ መፍረሳቸውን የተሰማው ትሰሙታላችሁ። በሌላ ዜናም የህወሓት ቡድን ከፍተኛ መደናገጥ ውስጥ መግባቱ ተሰምቷል። የህወሓት ወታደራዊ አዛዦች ከፌዴራል መንግስት ጋር አዲስ ጦርነት ቢጀመር በሰራዊቱ ላይ ከፍተኛ መፍረስ ሊከሰት እንደሚችል መገምገማቸውን ከህወሓት ጋር ተቃርነው አዲስ አበባ የሚገኙ ከፍተኛ ወታደራዊ መኮንኖች ገልጸዋል። መኮንኑ እንደገለጹት ይህ ስጋት የጦርነት እንቅስቃሴ እንዳይጀምር ከተወሰኑ ምክንያቶች መካከል አንዱ ሆኗል። ዝርዝር ዘገባ ይዘናል። በሌላ ዜና ከ1.2 ሚሊዮን በላይ ሱዳናውያን ከውጭ ወደ ሀገራቸው ቢመለሱም ብዙዎች መዳረሻቸው ላይ ሳይደርሱ መጠለፋቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታወቀ። አሜሪካ ደግሞ አዲስ ማዕቀብ በሱዳን ላይ እንዲጣል ለተባበሩት መንግስታት ድርጅት የውሳኔ ሀሳብ አቅርባለች። ተሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሸር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችንም እንሻገራለን። ሰበር ዜና። ጽምዶ ገና ሳይጀምር ተበተነ። በቡድኑ መካከል ከፍተኛ ዘለፋ እየተሰነዘረ ይገኛል። አዋጅ ሚዲያ እንደተመለከተው ህወሓት አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ከሱታል። በጽምዶ በተሰኘው የፖለቲካና ወታደራዊ ትብብር መድረክ ዙሪያ የተሰሙ ባሉ መግለጫዎች ሳቢያ በህወሓትና በአቶ አንዳርጋቸው ጽጌ መካከል የቃላት ልውውጥ ተፈጥሯል። ወትሮም ሳይግባቡ አንድ ሆነናል ያሉት እነዚህ ኃይሎች አንድ እርምጃ ሳይራመዱ መፍረሳቸውን የተሰማው አቶ አንዳርጋቸው ጽጌ ከአንድ የኢንተርኔት ሚዲያ ጋር ባደረጉት ቃለ ምልልስ በኤርትራ መንግስት አሸማጋይነት ህወሓትና ፋኖን በመካከላቸው ውይይት ማድረጋቸውን ገልጸዋል። እንደ አቶ አንዳርጋቸው ገለጻ በውይይቱ ወቅት የፋኖ ወገን በራያና በምዕራብ ትግራይ ጉዳይ በኃይል የሚደረግ የግዛት ለውጥ እንደማይቀበል ለህወሓት ማሳወቁን ተናግረዋል። አቶ አንዳርጋቸው እንዳሉት ህወሓትም ከዚህ ይልቅ የራሱን ደህንነትና ህልውና በማስቀደሙ ከፋኖ ጋር በተወሰኑ ጉዳዮች ላይ በጋራ ለመስራት ፍላጎት እንዳሳየ ገልጸዋል። በተጨማሪም የህወሓት በራያና ወልቃይት ጉዳይ በአንድ ወገን የሚፈጸም ወታደራዊ እርምጃ እንደማይወሰድ ቃል መግባቱን እንደሚያውቁት ተናግረዋል። ይሁንና አቶ አንዳርጋቸው ንግግር በህወሓት በኩል ከፍተኛ ተቃውሞና ቁጣ አስነስቷል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አቶ አንዳርጋቸውን በጠንካራ ቃላት ተችተዋል። አቶ አማኑኤል በመልእክታቸው የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ በመጠቀም አቶ አንዳርጋቸው በፊት ከብልጽግና ጋር በመተባበር በትግራይ ላይ የተፈጸመ ነው ያሉትን ድርጊት ሳይገታ አሁን ደግሞ በጽምዶ ውስጥ ልዩነት ለመፍጠር እየሰሩ ነው ሲሉ ከሰዋል። በሌላ በኩል አቶ አማኑኤል አሰፋ በቀደመ ጊዜ ከአቶ አንዳርጋቸው የተሰራጨ ሰነድን እንደ መረጃ መጥቀሳቸውን በማስታወስ በወቅቱ ስለ አቶ አንዳርጋቸው የመረጃ አስተማማኝነት ተጠይቀው እንደነበር ጠቁመዋል። አቶ አንዳርጋቸው ጽጌ በበኩላቸው በቅርብ ወራት በፖርት ሱዳን፣ በናይሮቢና ሌሎችም የጽምዶ መድረኮች በንቃት መሳተፋቸው ይታወሳል። የቅርብ ጊዜው የቃላት ልውውጥም በጽምዶ ውስጥ የተሳተፉ ኃይሎች በራያና ወልቃይት ጉዳይ በወታደራዊ እርምጃና በወደፊት የፖለቲካ ትብብር ላይ ያላቸውን አቋም በይፋ እንዲያብራሩ ጫና የሚፈጥሩ ሆኗል። ይህ የአቶ አንዳርጋቸው ጽጌ ንግግር በጽምዶ ኃይሎች መካከል ከፍተኛ መከፋፈል ውስጥ መግባታቸውን አመላካች ነው ተብሏል። ከሰሞኑ የፋኖ አባሉ እስክንድር ነጋ ከህወሓት ጋር ጽምዶ ብሎ ቡድን መመስረት ኢትዮጵያን መክዳት ነው ማለታቸው የሚታወስ ሲሆን ይህ የአቶ አንዳርጋቸውና የአማኑኤል አሰፋ ውዝግብም በቡድኑ መካከል ገና ከጅምሩ ከፍተኛ መከፋፈል እንደተፈጠረ አመላካች ነው ተብሏል። ህወሓት በየጊዜው በሚያወጣቸው መግለጫዎች ለዓለም አቀፉ ማህበረሰብ በሚያስተላልፋቸው መልእክቶች የመጀመሪያ ፍላጎቱ ምዕራብ ትግራይ ስር የሚጠራውን አካባቢ ማስከበር መሆኑን የሚታወቅ ሲሆን ይህም ከፋኖ ጋር ተደጋጋሚ ውዝግብ ውስጥ ከቶት እንደነበር ይታወሳል። በቅርቡ ከፋኖ ክንፎች አንዱ የሆነው የጎንደር ፋኖ ህወሓት ወደ ወልቃይት የሚያደርገውን ትንኮሳን ኮንኖ በአማራ ርስቶች ላይ ከማንም ጋር እንደማይደራደር አሳውቆ እንደነበር መዘገባችን ይታወሳል። እርግጥ ከራሱ ውጭ የማያውቀው የህወሓት ቡድን በናይሮቢና በአስመራ እንደዚሁም በሌሎችም አካባቢዎች በነበረው የጽምዶ ስብሰባ የራያና ወልቃይትን ጉዳይ ለጊዜውም ቢሆን ለመተውን እንደሚወስን የሚገምቱት የአዋጅ ሚዲያ ተንታኞች ለዚህ ደግሞ ህወሓት ራሱን እንደምንም ለማቆየትና ስልጣን ለማግኘት ሲል ይህን ሊወስን እንደሚችል ነው የሚነገረው። ያም ሆኖ መቼም ተግባብተው የማያውቁትና የጋራ ዓላማ የሌላቸው እነዚህ የጽምዶ አባላት ገና ከጅምሩ መጨቃጨቃቸውና መፈረካከሳቸው እየተሰማ ነው። በቀጣይ መረጃችን የህወሓት ቡድን ከፍተኛ መደናገጥ ውስጥ መግባቱ ተሰማ። የህወሓት ወታደራዊ አዛዦች
ከፌዴራል መንግስቱ ጋር አዲስ ጦርነት ቢጀመር በሰራዊቱ ላይ ከፍተኛ መፍረስ ሊከሰት እንደሚችል መገምገማቸውን ከህወሓት ጋር ተቃርነው አዲስ አበባ የሚገኙ ከፍተኛ ወታደራዊ መኮንኖች ገለጹ። መኮንኑ እንደገለጹት ይህ ስጋት የጦርነት እንቅስቃሴ እንዳይጀምር ከተወሰኑት ምክንያቶች መካከል አንዱ ሆኗል። በቅርቡ የህወሓት ወታደራዊ አዛዦች በወቅታዊ የወታደር ቁመና ላይ ግምገማ ማድረጋቸውን የጠቀሱት መኮንኑ በውይይቱ የሰራዊቱ የመዋጋት ፍላጎት፣ የወታደራዊ ሞራልና የተዋጊነት ቁጥር እንደ ዋና ጉዳዮች መነሳታቸውን ገልጸዋል። ከዚህ በመነሳት አዲስ ጦርነት ከመክፈት ይልቅ በመከላከል ላይ በማተኮር የድርድር ጫና ለመፍጠር የሚል አቅጣጫ መኖሩን ገልጸዋል። እንደ መኮንኑ ገለጻ አብዛኛው ታጣቂና የመካከለኛ ደረጃ የውጊያ አመራር አባላት ለተጨማሪ ጦርነት ያላቸው ፍላጎት መቀነሱ በሰራዊቱ ውስጥ የመፍረስ ስጋትን እንዳሳደረ ተገልጿል። በተመሳሳይ ጉዳይ ብርጋዴር ጀኔራል ገብረ እግዚአብሔር በየነ በሸረሪና ግንባር ከፍተኛ የሰውና የቁሳቁስ ኪሳራ መድረሱንና ከ600 በላይ ተዋጊዎች በመከላከያ ኃይል እጅ መውደቃቸውን መግለጻቸው ይታወሳል። ይህም የተከሰተው የጦርነት ጉዳት በሰራዊቱ አቅም ላይ ያሳደረውን ተጽዕኖ የሚያሳይ መሆኑ ተገልጿል። ሌላው በግምገማው የተነሳው ጉዳይ በጽምዶ ስም የተጠራውን የታጠቁ ኃይሎች ጥምረት በመጠቀም በመሬት ላይ የተለያዩ ግፊቶችን ለመፍጠር የሚያደርገው ጥረት መሆኑ ተጠቅሷል። እንደ መረጃው የውጭ ድጋፍ በሚጠብቀው መንገድ አለመገኘትና በተለያዩ ታጣቂ ኃይሎች መካከል የተፈጠረው አለመግባባት የታቀደውን እንቅስቃሴ ለማስፈጸም ተጨማሪ ችግር ፈጥሯል የተባለው። በሌላ በኩል ከህወሓት አመራር ጋር ተያይዞ የወደፊት የፖለቲካና የጸጥታ ሁኔታ ስጋት እንዳለ የሚጠቁ መረጃዎች መኖራቸውም ተገልጸዋል። ለአመራር አባላት ከከተማ ወጥቶ ወደ ገጠር አካባቢ መሄድ ቢያስፈልግ የሚያስፈልጉ ሕክምና የስምረት ፓርቲ የስራ አስፈጻሚ አባል ፕሮፌሰር ክንድያ ገብረሕይወት በበኩላቸው በትግራይ የሚታየው የጦርነት ዝግጅት በህዝቡ ላይ ከፍተኛ የሰላምና የደህንነት ስጋት ሊያሳድር እንደሚችል ገልጸዋል። ብርጋዴር ጀኔራል ገብረ እግዚአብሔር በየነም ህወሓት ወደ ጦርነት የሚገፋው ሰላም ከሰፈነ በኋላ ሊጠየቅ እንደሚችል ከሚሰማው ስጋት ጋር ተያይዞ እንደሆነ ጠቁመዋል። በዚህ መሰረት የአዲስ ጦርነት ስጋት ከፍ ባለ ወቅት ሁሉም ወገኖች የግጭት አማራጭን ከመጠቀም ይልቅ ወደ ሰላማዊ ውይይት መመለስ እንዳለባቸው ተገልጿል። በቀጣይ መረጃችን ከ1.2 ሚሊዮን በላይ ሱዳናውያን ከውጭ ወደ ሀገራቸው ቢመለሱም ብዙዎች መዳረሻቸው ላይ ሳይደርሱ መጠለፋቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታወቀ። ከ2024 ጀምሮ ከ1.24 ሚሊዮን በላይ ሱዳናውያን ከጎረቤት ሀገራት ወደ ሱዳን መመለሳቸውን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ በሪፖርቱ አስታውቋል። ሆኖም ከተመላሾቹ ከ45 በመቶ በላይ የሚያቀኑበትን የመጨረሻ መዳረሻ መድረስ እንዳልተቻለ ተገልጿል። ከተመላሾች መካከል ከፍተኛውን ድርሻ የያዘችው ግብጽ ስትሆን 823 ሺህ የሚጠጉ የድንበር ተሻጋሪ መመለሻዎች ተመዝግበዋል። ደቡብ ሱዳን 223 ሺህ፣ ቻድ ደግሞ 103 ሺህ ተመዝግበዋል የተባለው። ከተጠኑት ተመላሾች ውስጥ 72 በመቶ ያህሉ የጸጥታ ሁኔታው አሁንም አሳሳቢ ቢሆንም ወደ ቀድሞ መኖሪያቸው ለመመለስ ፍላጎት እንዳላቸው ተገልጸዋል። በመመለሻ ሂደቱ የተፈጠሩ መዘግየቶችና የመፈናቀል ሁኔታዎች ተመላሾች በአሁኑ ወቅት በሚኖሩበት ቦታ ለመኖር ባቀዱበት አካባቢ መካከል ከፍተኛ ልዩነት እንዲፈጠር አድርጓል የተባለው። 59 በመቶ የሚሆኑት ተመላሾች ካርቱምን መዳረሻቸው እንደሆነ ቢገልጹም ወደ ዋና ከተማዋ መድረስ የቻሉት ግን 34 በመቶዎቹ ብቻ ናቸው ተብሏል። በተቃራኒው 35 በመቶ የሚሆኑት ተመላሾች በአልጀዚራ ግዛት ይገኛሉ። ወደዚያ ለመመለስ ያቀዱት ግን 11 በመቶዎች ብቻ ናቸው። ተጨማሪ 9 በመቶ በብሉ ናይል፣ 5 በመቶ በሰሜንና 4 በመቶ በሪቨር ናይል ግዛቶች ይገኛሉ። ወደ ግማሽ የሚጠጉት ተመላሾች 49 በመቶ ከመመለሳቸው በፊት በነበሩበት ሀገር የጥገኝነት ጥያቄ አቅርበው እንደነበር ተገልጿል። 41 በመቶዎቹ በውጭ ሀገራት የጥበቃ ስጋት እንደነበራቸው፣ 45 በመቶዎቹ ደግሞ በድንበር ላይ የረጅም ጊዜ የሰነድ ሂደት መዘግየት እንዳጋጠማቸው ነው የተገለጸው። በሁሉም የተመላሾች መጠለያ አካባቢዎች ከፍተኛ የእርዳታ ፍላጎት የገንዘብ ድጋፍ ሲሆን እስከ 98 በመቶ የሚደርሱ ተመላሾች ይህንን እንደ ዋነኛ ፍላጎታቸው ጠቁመዋል። ከገንዘብ ድጋፍ በተጨማሪ የምግብ፣ የጤና አገልግሎት፣ የንጹህ ውሃና መጠለያ ከፍተኛ ፍላጎት ያላቸው ድጋፎች ናቸው። ዋነኛ የጥበቃ ስጋቶች ደግሞ በሴቶችና ሕጻናት ላይ የሚደርሱ አደጋዎች፣ የተለያዩ የቤተሰብ አባላትና እንደገና ማግኘትና ህጋዊ የሲቪል ሰነዶች እጥረት መሆናቸውን የተባበሩት መንግስታት ድርጅት ገልጿል። በሌላ በኩል ዩናይትድ ስቴትስ በዳርፉር ያለው የተባበሩት መንግስታት የጦር መሳሪያ ማዕከል መላው ሱዳንን እንዲሸፍን ስትል ሀሳብ አቀረበች። የአሜሪካ አምባሳደር ማሱድ ብሉስ በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ስብሰባ ላይ ሀሳባቸውን አቅርበዋል። ብሉስ በሱዳን የፈጥኖ ደራሽ ኃይልና በሱዳን መንግስት መካከል የሚካሄደው ጭካኔ የበዛበት ጦርነት ሁለቱም ኃይሎች ሱዳንን ለማስተዳደር ያላቸውን ጥያቄ ውድቅ እንዳደረገው ተናግረዋል። ብሉስ የውጭ የገንዘብና ወታደራዊ ድጋፍ ግጭቱን እያባበሰና አጎራባች ሀገሮችም
ወደ ጦርነቱ የበለጠ ያስገባል ሲሉም አስጠንቅቀዋል። ማዕቀቡ መላውን ሱዳን እንዲያጠቃልልና እንዲሰፋ የጸጥታው ምክር ቤት ድምፅ ያስፈልገዋል። የሱዳን የተባበሩት መንግስታት ድርጅት አምባሳደር የምክር ቤቱ አባላት አሁን ያለውን ማዕቀብ ቴክኒካዊ ማራዘሚያ እንዲደግፉ አሳስበዋል። ከዚህ በተጨማሪም የሱዳንን ጦር የሚያደናቅፉና ሲቪሎችን ጥበቃ የሚያዳክሙ ለውጦችም አስጠንቅቀዋል። ሩሲያ አሁን ባለው ስምምነት ላይ በተደረጉ ለውጦች ላይ ጥርጣሬዋን ገልጻለች። እንደ ሩሲያ ማዕቀቡን ማስፋፋት የሱዳንን ጦር ውጤታማነት ሊጎዳው ይችላል። በሱዳን ለአራተኛ ዓመት እየተካሄደ ባለው ጦርነት በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። በሚሊዮን የሚቆጠሩ ሲቪሎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል። የሱዳን ጦር በሀገሪቱ ሰሜናዊ፣ ማዕከላዊና ምስራቃዊ ክልሎችን ተቆጣጥሮ ይገኛል። የሱዳን ፈጥኖ ድራሽ ኃይሎች ወይም አርኤስ የተባሉ የሚጠሩት ደግሞ የሱዳንን ምዕራብና ደቡባዊ ምዕራብ የሚገኙትን የዳርፉር ክልል አብዛኛውን ክፍል ተቆጣጥሮ ይገኛል። በሱዳን በሁለቱ ጀኔራሎች መካከል የተፈጠረውን አለመግባባት ምክንያት በማድረግ የተነሳው የእርስ በርስ ጦርነት ሚሊዮኖችን አፈናቅሏል፣ በሺዎች የሚቆጠሩትን ደግሞ ገድሏል። አሁንም እልባት አላገኘም። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልኝ።